መማርዬ ቦይፍሬንዷ ልዑልን ልታገባው ነው። የሰርግ ቀሚሷን ያዘዘችው ግን ከፍቅር ዲዛይን ነው ዱባይ። ፍቅር ዲዛይንም የሰርጓን ቀሚስ በፈርጥ ያበደ ሰርቶ ለባሏም ለሷ ወደ ካናዳ ላከላት። በጣም ደስ አላት። ሰርጋቸውም በቤተ መንግስት ውስጥ ነበረ የተካሄደው። ከዛ እዚህ ጋር በፍቅር እየተሳሳሙ ነው። በማግስቱ ጫጉላ ሽርሽር ምናምን ሳይሉ ወደ ስራ ገቡ። መማርና ባሏ የስራ ሰዎች ናቸው። አንድ ላይ ነው አንድ ቢሮ ውስጥ የሚሰሩት። ከዛ ልዑሌ መማር ስራ ሲበዛባት ያግዛታል። አሁን እዚህ ጋር ለምሳ እየወጡ ነው። ሆቴል ይዟት ሄደ፣ ጋበዛት ምሳ። ከዛ ልዑሌ ወደ ስራ ተመለሰ። መማር ወደ ቤት መጣችና ከዛ ትዝ ሲላት ሱቅ መሄድ ነበረባቸው። ልዑሌ ዛሬ እኮ ወደ ሱቅ እንወጣለን፣ ምን ነው ቆየ ረሳ እንዴ የኔ ፍቅር ስትለው፣ መማርዬ የኔ ፍቅር መጣውልሽ ይቅርታ አርጊልኝ ቆየውብሽ አይደል አለና ስራውን ትቶ ወደ መማር መጣ። ይዟት ወደ ሱቅ ወጣ። ከዛ ሾፒንግ ካረጉ ሲመለሱ ወደፊት ስለሚወልዷቸው ልጆች እያወሩ ስለ ወደፊት ህይወታቸው በደስታ እንዴት እንደሚኖሩ እየተነጋገሩ ወደ ቤታቸው ተመለሱ።